ከሁለት ወር ያልበለጠ ጊዜ በቀረው ሰባተኛ ሀገራዊ ምርጫ 100% የማሸነፍ ፍላጎት እንደሌለው በምክትል ፕሬዝዳንቱ አማካኝነት ብልጽግና ፓርቲ ገለጸ። አቀናባሪው ከሙዙ ካሳ ለአዲስ አበባ ምክር ቤት ብልጽግናን ወክሎ ሊወዳደር መሆኑ ታወቀ። ሰላም ጤና ይስጥልኝ ውድ ቻናል ቤተሰቦች እንደምን አላችሁ? የዕለቱን መረጃ ይዤ ቀርብ ያለው እስከ መጨረሻ ድረስ አብራችሁን ቆዩ። ከሁለት ወር ያልበለጠ ጊዜ የቀረው ሰባተኛው ሀገራዊ ምርጫ 100% የማሸነፍ ፍላጎት እንደሌለው በምክትል ፕሬዝዳንቱ አማካኝነት ብልጽግና ፓርቲ ገለጸ። የብልጽግና ፓርቲ ምክትል ፕሬዝዳንት አቶ ተመስገን ጥሩነህ እንደገለጹት ብልጽግና ፓርቲ ብቻውን መምራት እንደማይፈልግና የተለያዩ ተፎካካሪ ፓርቲዎች ቢገቡና የተለያዩ ድምጾች ቢኖሩ የፓርቲያቸው እምነት እንደሆነ ገልጸዋል። ነገር ግን አንዳንድ ቀይ መስመሮችን ማለፍ እንደሌለባቸው ገልጸው ከተጠቀሱት ቀይ መስመሮች መካከል በሀገር ሕልውናና በሀገር ድንበርም ሆነ የውስጥ ሰላም ላይ ከገዢው የብልጽግና ፓርቲ ጋር ተመሳሳይ አቋም ሊኖራቸው እንደሚገባ አሳስበዋል። ገዢው ፓርቲ ይህንን የተፎካካሪ ፓርቲዎች ተሳትፎ ለማገዝ ይረዳው ዘንድ በክልሎችና በአዲስ አበባ ከተማ አስተዳደር መወዳደሪያ ጣቢያዎች እጩ ያላቀረባቸው ቦታዎች እንዳሉ ገልጸዋል። ከዚህ ቀደምም የብልጽግና ፓርቲ ፕሬዝዳንት ዶክተር አብይ አህመድ በዘንድሮ ምርጫ የተቃዋሚዎችን ድምፅ የሚሰማበትን አውድ ለማስፋት እንደ ገዢ ፓርቲነታቸው ከነሱ የሚጠበቅባቸውን እንደሚሰሩ መግለጻቸው ይታወሳል።